ሰበር ዜና ደርሶናል። እነዚህ የሌባ መንጎች ምን ይላሉ መሰላችሁ? 1 ሚሊዮን ኢትዮጵያውያንን አንዴ ቁጥሩን ልድገሙ። 1 ሚሊዮን ኢትዮጵያውያንን ዱባይ ይዣቸው ሄጄ ስራ ላሰራችሁ እያላችሁ ነው ያላችሁት። 1 ሚሊዮን ኢትዮጵያውያን ማቀረታ አይደል? 1 ሚሊዮን ኢትዮጵያውያን ደግሞ ያለ ማፈራቸው ማለት ነው። የቪዛ ይላ አይከፈልም። ዩናይትድ አረብ ኤሚሬትን በሲሄዳችሁ የቪዛ ፕሮሰስ አይደረግም። የትራንስፖርት የኤርላይን አይከፈልም። ሁሉም ነገር ችዬ ነው የሚለው። እሺ የት ናችሁ ስትሏቸው ያሉት እነሱ ቴሌግራም ላይ ነው። አድሬስ የላቸውም። ማንነታቸው አይታወቅም። በጠራራ ፀሐይ ነው የምላችሁ። በጠራራ ፀሐይ እነዚህን 3 ቲክቶከሮች ተጠቅመው በጠራራ ፀሐይ ከ1 ሚሊዮን ኢትዮጵያውያን ላይ 500 ብር ይለቁሙ ነው። መመስገቢያ ብቻ 500 ብር እያሉ ነው ያሉት። አባቴ 500 ሲባዛ በ1 ሚሊዮን። ይሄንን ለነዚህ ቲክቶከሮች የድርሻቸውን ይቦጭቁላቸዋል። እንደዚህ የሚባል ነገር የለም። በዚህ እንዴ እንትን አይደለም እኮ የምትሄደው፣ ኢሉባቡር እኮ አይደለም የምትሄደው፣ ዱባይ ነው የምትሄድ የተባልከው። ኤክስፒሪየንስ የለውም ይላል። ምንም አይነት ኤክስፒሪየንስ አያስፈልጋችሁም። የትምህርት ደረጃ አያስፈልጋችሁም። እድሜ አያስፈልጋችሁም ይላል። ለቅሞ ሊፈጨን ነው እንዴ እላችኋለሁ። ዱባይ ሄዳለሁ ብለህ በቴሌግራም በሚሰጥ በኢትዮጵያ ባንኮች አማካኝነት ለዚህ ኢቲኤች ለተባለ አጭበርባሪ ሌባ ድርጅት ብርህን አስገብተህ ነገ መጮ የተጠቀሙበትን ሲስተም ልንገራችሁ። ትንንሽ ብሮችን ከብዙ ሰው መልቀም ነው። ትንንሽ ብሮች ከብዙ ሰው ሲለቀሙ ብዙ ነው የሚሆኑት። ያለፉት እንኳን ከአንድ ሰው ብዙ ብር መቀበል ነበር። ተቃራኒው ይሄ ከብዙ ሰው ትናንሽ ብሮችን መልቀምና ትልቅ ብር መሰብሰብ ነው ዋና ዓላማቸውና እጅህን የሰው አካውንት ላይ ብርህን ከማስገባት ተቆጠብ። ይድረሳቸው ፖሊስ እነዚህን ሰዎች ደርሶ አንድ እስኪላቸው ድረስ። መቼውስ የሰራተኛና ማህበራዊ ጉዳይ ተኝቷል፣ ሰላምና ሚኒስቴርም ተኝቷል። እነሱ ደርሰው እነዚህን ሰዎች ሃይ እስኪሏቸው ድረስ እናንተ ለሰዎች ድረስ ሼር፣ ኮፒ ሊንክ ምናምን አርጉ።